ሁሉም ጥርስ አይሞላም። እያንዳንዱ ጥርስ ይሞላል ብላችሁ የምታስቡ ሰዎች ተሳስታችኋል። ጥርሶች የሚሞሉበት ሁኔታ አለ፣ ለመሞላት ደግሞ ብቁ ያልሆኑበት ሁኔታ አለ ማለት ነው። ብዙ ጊዜ አንዳንድ ጥርሶች በጣም ብዙ ሰፖርት ከማጣታቸው ብዛት ወይም በጣም ብዙ የጥርስ ስትራክቸር ወይም የጥርስ አካል ስላጡ ሙሌት የመደገፍ አቅማቸው እጅግ በጣም የወረደ ነው ማለት ነው። ይህ በሚሆንበት ጊዜ የምንጠቀምበት የህክምና አይነት አለ። ይህም ፖስት ኤንድ ኮር ቢልዳፕ የምንለው ነው። ይህ የሚደረገው ብዙ ጊዜ የጥርስ ስር ህክምና ከተሰራ በኋላ ደጋፊ የምንለው ወይም ደግሞ እዚህ ምስል ላይ የምትመለከቱት ፖስት የሚባል አካል ጥርሱ ስር ውስጥ ይገባል ማለት። ፖስቱ ከገባ በኋላ ፖስቱ ላይ ቢልዳፕ ይደረጋል። ቢልዳፕ የምናደርገው ደግሞ ኮር ይባላል ማለት ነው። ኮር የምንለው ሙሌቱ ወይም ደግሞ ጥርሱ የትኛውንም አይነት የመንከስ ፎርስ እንዲቋቋም የሚያደርገው አካል ነው ማለት ነው። ስለዚህ ፖስት ኤንድ ኮር ቢልዳፕ የሚባለው ፕሮሲጀር ሊያስፈልጋችሁ ይችላል ማለት ነው። ሲምፕል የሙሌት ፕሮሲጀር ከመሰራት ይልቅ ማለት ነው። ይህ የሚሆነው ግን ጥርሳችሁን በአግባቡ ስለማትጠብቁ ነው። በአግባቡ ጥርሳችሁን የምትጠብቁ ከሆነ ይህ ሁሉ ነገር ላያጋጥማችሁ ይችላል። በአግባቡ የምታጸዱ ከሆነ የምትመገቡበትንም ምግብ በአግባቡ መርጣችሁ አሲድ የማያመነጩ ወይም ደግሞ በጣም ለኬሬስ የማያጋልጡ ምግቦችን የምትመገቡ ከሆነ ይህን ሁሉ የጥርስ ስትራክቸር ሉዝ ላታደርጉ ትችላላችሁ ማለት ነው። እንደዚህ አይነት መረጃ እንዲደርሳችሁ ከፈለጋችሁ እንዲሁም የአገልግሎታችን ተጠቃሚ ለመሆን ናሆም ልዩ የጥርስ ህክምና ክሊኒክን ምርጫዎት ያደርጉ። ይህንን ገጽ ፎሎ ያደርጉ። እናመሰግናለን።